እሺ ሰላም ናችሁ? ልጃችሁም ጀማና ወደ ደህና ነግሮት ጉድ ሳልነግሮት ነው የምትነግረኝ? ኧረ ጉድ ነው ጉድ ማይ ኧረ እናት ማለት አዎ እንኳን አለች እጅና ኧረ ጉድ ማማማ ዝናሽ ኧረ ታምር ነው። አቤት እንደው ይገርሞታል እኮ እንደው ዛሬ 4 ቦታ አይደል ስራ ያለው? አይ 2 ቦታ ነው። ሌላ ቀይራል እንዴ? አይ አለ ሌላ ሰው ቀይራል? አይ አለ 40 ቀን 4 ቦታ ስራ? አዎ ራጉኤል ቀጥሎ ጎጃም በረንዳ ሶስተኛ ጨው በረንዳ አራተኛ ሚካኤል ወደዛ 44 ቦታ አይደል ደካሞቹ የምታበላው? አዎ እማማ ዝናሽ አሁን ይገርሞታል። ሳሩ እንዳይሰበር ዝቅ በል እንግዲህ ይኸውልህ እኔ ሕፃን ልጅ አይደለሁም። ምን እንደ የቀበል ሳር የት ነው ያደረጉት? መድኃኒት ቁጭ በል እዚህ ያው እንደ የሁለት ሰው እኔ አላንተ በቀር እዚህ አልጋው ላይ እሷ አላስቀምጥ ባላንተ እና አለጀማነሽ በቀር አንቺን አሉ ትቀመጥ የለ እንደዚህ ላይ ወይ አሉ እዚህ ተቀምጣለች እዚህ ዞራ ያለ ላይ እዚህ ጭቷ እዚህ ተቀመጠ በዚህ ዞራ እዚህ ላይ እዚህ ትተኛለች። ልዩ ፍጡር ናት። ቀጣለች እማማ ዝናሽ እኔ ጋር አትደርስ ፈርማ ነው የተፈታችው። ኧረ ዛሬ ትመጣለች። ወይ እኔ ጋር አትደርስ እኔ ጋር እንዳትደርስ እኔ ጋር ያለመድረስ እኔ ጋር እንዳትደርስ ፈርማ ነው የተፈታችው ተስር ቤት ተስር ቤት። እዚህ ላይ ምንድን ነው ያስቀመጡት? እዚህ ምንድን ነው? እስኪ ዝም በል ቆይ እስኪ ምን አስቀምጠው ነው? ጉድ እኮ ነው። ምንድን ነው እዚህ ያለው? አራት የመጣ ነው። ሰዓት ሲደርስ በለዋለሁ። ይቀመጥ። ድመቶቹን እንዳለ የጫካው የድመት በላይ ላይ እንዳለ የጫካው የድመት በላይ ላይ እዚህ ነው የሚተኙት። እዚህ ለሙቀት ምን አስቀምጠው ነው? ኧረ ጎበዝ አጨብጭብ! ኧረ አጨብጭብ! ሳህን አለ ተከድኖ ለምንድን ነው በኋላ ሰዓት ሲደርስ ይበላል። ማታ እራት እንዲህ ምንድን ነው የዚህ ምን ያስቀምጣል? እማማ ዝናሽ ሰዓት ሲደርስ ምን ታደርጋለህ? እዚህም ታጥረው ሳህን ታጥረው ወይ ፈጣሪ ማታ ከምሽቱ 5 ሰዓት እራት ያመጣችው ነው። በኋላ የጦር ሰዓት ሲደርስ 8 ሰዓት መጥፎ ኮሜንት ካለ ንገሩኝ። ወልድ ካለው ይሄ ተቀድሶ ነው የምበለው። ዓርብ ነው ዛሬ ደግሞ ጊዜ ሰውቼ ደግሞ እማማ ዝናሽ እናንተ ባመጣሁበት ደግሞ አረ መጥፎ ኮሜንት ጽፋለ። ምኑን ነው የምትነግረኝ? ቦስታል ነግሮት ያልከው ምንድን ነው? አረ ቆይ አቤት ጉድ! ምንድን ነው? አረ የዛሬውስ የተለየ ነው። እማማ ዝናሽዬ እንደማወራ አላውቅም። ንገሩኝ እስኪ ወሬ። እናንተ ሰፈር ጉድ አለ። አረ ስለ እርሶ የሚወራው እዛ አቤት የእርሶ ጉዳይ የእርሶ ጉዳይ አንቺ ላሉ ቤት ጠዋት ከሰዓት ማታ ጠዋት ቁርስ ነው፣ ማታ ማነው ከሰዓት ምሳ ነው፣ ከዛ ደግሞ ማታ እራት ነው። የእርሶ ስም አንቺ ላሉ ቤት የእርሶ ስም ዓርብና ሮብ እዝጌር የ10 ዓመት ይሆኜ የወርቅ ወንበሩን ይዞ ቁጭ
ዓርብ ሮብ ጡሚ እኔ እንድቀርብሽ ዓርብ ሮብ ጡሚ እኔ እንድቀርብሽ ነው ያለኝ። እኔ ያልኩት እማማ ዝናሽ የእርሶ ስም ዝናሽ የእርሶ ስም አንቺ ላሉ ቤት ማለት ነው። ጠዋት ቁርስ ነው፣ ከሰዓት ደግሞ ምሳ ነው፣ ማታ ደግሞ እራት ነው። በቃ ሁልጊዜ ስለ እርሶ ነው የሚወራው። ጉድ ሰው ይበላሉ ማለት ነው። ሰው መብላት ሰው ይበላሉ ማለት ነው። እያነጠፉ እኔ እንኳን አልጋዬን ማንጠፍ ትቻለሁ። እርሶ ጎበዝ ኖት። ይኸው እማማ ዝናሽዬ አልጋዎትን ግን ራስዎት ነው የሚያነጥፉት። በጣም ጎበዝ ኖት። ግን እንዴት ነው ነገሩ? ምኑ? አልጋዎትን ሁልጊዜ ራስዎት ነው የሚያነጥፉት? ከድሮ ጀምሮ ራስዎት ነው የሚያነጥፉት? አዎ እንዴ እንኳን የሰው አዘጋጃለሁ እንኳን የራሴን። እውነት ነው። ወይ ድንገት እንግዳ ይመጣል። አይ እንዴት አድርጎ አስቀምጠዋታል ይላል። አሁን ቤቱም ሙሽራ መሰለ፣ ቤቱም ቀለም ተቀባ። ደግሞ በጣም ጎበዝ ኖት። እኔ እኮ ማን ነው የሚያስተምሩት ግን እንደዚህ አልጋ የሚያንጠፍ? እኔ በልጅነት አገራችን ቡልጋ ባለሙያ ነው። እናቴም እህቶቼ ሁሉ ባለሙያ ናቸው። አገሬ ቡልጋ የተወለዱበት ቡልጋማ እንሄዳለን። እማማ ዝናሽዬ ዝም በሉ። ዝንብ ይመጣል ሲቆሽሽ ቆሻሻ ሰማለሁ። ሲቆሽሽ ቆሻሻ ሲሆን ዝንብ ይመጣል። ዝንብ አይወዱም ደግሞ እርሶ? ዝንብ አሁን አንድ ዝንብ የለም። እርሶ ዝንብ አይወዱም። ጎበዝ ኖት። ዝንብ ቆሻሻ ዝንብ ይሰበስባል ቆሻሻ። እውነት ነው። ልብስም ሲቆሽሽ የቆሸሸ ዕቃ የበሉበት ዕቃ እንዲሁ ሳይታጠብ ሲቀመጥ ዝንብ እሱ ላይ ይሰበሰባል። አሁን ምን ይሉኛል መሰሎት እርሶ ጋር የሚመጡ እንግዶች እንደው እማማ ዝናሽ ጋር ሁልጊዜ ስንመጣ አሉ እንደው አልጋቸው ሁልጊዜ ተነጥፎ ትራሱ በቦታው፣ የምግባቸው በቦታው፣ ደግሞ ወንበራቸው በቦታው፣ በተለይ አልጋቸው ሲያነጥፉ እርር ይላሉ። ሁሌ እኮ ነው ሁልጊዜ። እንግዳ ይመጣል እያልኩ ነው የማሰማምረው። እውነት ነው። ድንገት የመንግስት ሰራተኞች ይመጣሉ። እውነት ነው። መንግስት አንዳንዴ ቄሶችም ሰላም ሊሉኝ እሱማ እንግዳኑም ትመጣለች። ሌላ ናቸው ተዘቢደር ጋራ ሳነግሮት ሳነግሮት እማማ ዝናሽ የውጭ ቆይስ ምን ሆኖ ነው? ደህና ናቸው። አንተ ለምንድነው የምትረብሸው? የእማማ ዝናሽ ውሻ ደህና ነህ? እንዴት ነህ? እሺ አትረብሽ። እሺ በል እሺ፣ እንዳትረብሽ። አርፈህ ቁጭ በል እሺ። እማማ ዝናሽ ምን የሚበላ ነገር የለውም ለውሻው የምሰጠው? የቻለ ቅድም ከትናንት ወዲያ የነበረ ፍርፋሪ በዚህ ሳህን አጠራቅሜ የቻለ ለውሻው ስጥ ብዬው ሰጥተዋል። ቅድም ለውሻው አለ ለድመቶቹ ሰጥቶም እንደው እንጃ። ድመት ፍየል አይደሉም፣ በግ አይደሉም፣ አይታረዱም። ድመት ድሮም አይጥ ነው አይጥ ነው የሚበላው ድመት፣ አገር ቤትም ከተማ። አይ እርሶማ የዋህ እኮ ነው። አይ አሁን የቻለ ለውሻው ይሰጣል ብለው ሰጡት። አይ ትንሽ ነው እኮ ትናንት ወዲያ። አረ ለራሱ ነው የረጎረሰው። አይበላም እኮ። አረ እንዴ የቻለ ትናንት ወዲያ የቻለ ነው የማይበላው።
በዚህ ሰዓት ላይ ከእናንተ ወዲያ ፍርፋሪ አጠራቅሜ እዚህ ያስቀመጥኩት በዚህ ሰዓት ዛሬ አልተሳካልኝ። አሁን ምንድን ነው ይሄ ብሎ ተነሳኑ ወሰደና ለውሻው ስጠው። ትናንት ወዲያ የተረፈ ፍርፋሪ ነው፣ የሳህን ፍርፋሪ፣ የሳህን ጥርግራጊ አልኩት። ለውሻው ስጠው፣ ውሻው ደጅ ይጠብቃል ያነቃል አልኩት። እማማ ዝናሽዬ አሁን ሰሞኑን ቤተ ክርስቲያን እንሄድና ይቆርባሉ። እሺ ባፍ አንተ ገንዘቡን ወጥቶ የተቀየረውን ገንዘብ ወጥተህ ጭራሽ ማቅረቡንም ተው። አትቼ እኮ አይደለም እማማ ዝናሽ ጊዜ ይራራቅ ብዬ ነው። ያው እንግዲህ ያው በየጊዜው መቼስ በየሳምንቱ አይቆርም። ስንት ዓመት ሊሆን አይደል እንደተቆረብኩኝ በተስኪያ መድኃኒዓለም ያለ ስንት ዓመት ሊሆን አይደል? አረ መድኃኒዓለም ገና ወር ማልሆነ ወር አልሆነ። እኔ እቆጥራለሁ። እንደርግ ቦታውንም አልወሰዱም። ሄደው ሌላ ሰው እየሄደ እየወሰደ ነው። የሆነ ጡረታ የሚሰጠው ሰውዬ መንገድ ላይ አግኝቶ እማማ ዝናሽ ሌላ የሚቀበሉት አገኙ ወይ ምን ነው ኮሩ እሱ ለእርሱ አልነግርም ብዬ ነው እንጂ ማን የሚሰጠኛል? ሌላ የጡረታ የሚያቀርባለ የሚያመጣ አሁን መንገድ ላይ ያገኘኝና የጡረታ የሚሰጠው ሰውዬ ኮፒ ሊንክና ታብታብ እያደረጋቸው የእማማ ዝናሽ ወዳጆች መቶ ገና ምናምን ጡረታዎች የሚሰጡ ቀን ያችናሉ 200 ብር ወስዳለች። ኮፒ ሊንክ የእማማ ዝናሽ ወዳጆች አቤት ጡረታ የሚሰጡ ቀን ሌባ ነው እሱ። ያችናሉ 200 ብር ወስዳለች እና ደግሞ የምትመጡበት የምትሄዱበት የመንገድ ማስተሪያ ይቀነሳል እያለ ሌባ ነው። እኔ አሁን መንገድ ላይ በቀደም አውቶቡስ የከተማ አውቶቡስ እየጠበቅኩ እያለ ያየኛል። አንተ አለው እንዴ አለኝ። አዎ ታውቀኛለህ። የት ነው የምታውቀኝ አልኩት። እማማ ዝናሽን እናንተ ጋር ይዤ እመጣለሁ ጡረታ እንዲቀበሉ አልኩት። ከዛ አንገቱን ነቀነቀና አንተ የእማማ ዝናሽ ልጅ ነህ ለካ? አዎ አልኩት። ከዛ ለምንድን ነው እማማ ዝናሽ ጡረታ መቀበል የተውት ጠገቡ ወይ ብሎ ሲለኝ ተናደድኩና ልመታው ዘንድ አይ ሰው ሁሉ